እኖ ዛሬ ታዲያ የመጀመሪያ ዋንጫቸውን ለማሳካት እኖ ከ90 ደቂቃ ያነሱ ጊዜዎች ይቀሩታል። ምናልባት ይህ ጨዋታ በዚህ የሚጠናቀቅ ከሆነ አለያ ተጨማሪ ጎል አስቆጥሮ ማሸነፍ የሚችል ከሆነ ወደ ዌምብሌይ የሚያመር ይሆናል። ምናልባት ገብርኤል ማርቲኔሊ ገብርኤል ማርቲኔሊ ምናልባት እዚህ በየትኛውም ጨዋታ አይደለም ቋሚ አስተላለፉ ሜዳ ላይ እንዳናይ የሚያስብል ስህተት ነው የፈጸመው። ገብርኤል ማርቲኔሊ ምንድን ነው ያደረገው? ማላጉስቶ ከማርቲኔሊ ይልቅ ተርሙ ጥሩ ነው። ማርቲኔሊ ተርም ማላጉስቶ ከበር ያደረገበት ግን መንገድ የሚደነቅ ነው። ሞተበት ማለት ይችላል። ለብሮ ደካማ ነው፣ ምቱም በጣም ደካማ ነው። ሙሉ ምቱ የመታው ምት ጠንካራ አይደለም። በጣም አልመታውም። አሁን እንደገና በግራ መስመር ላይ ምናልባት የኮሬሽ ኳሱን መታ። አሁን ኢካፔ ከጨዋታው ውጭ ነው። ነገር ግን ኢካፔ ጥሩ ነገር እያየ በጣም ይሻላል ከበፊቶቹ። ዛሬ እንቅስቃሴው በጣም ጥሩ ነው። ኢንቨርት እያደረገ የሚገባበት ወደ ክንፍም ዋይድ እያሰፋ የሚገባበት መንገድ በጣም ጥሩ ነው። ሚኬል አርቴታ ያለ አንድ ነገር ያለ ይመስለኛል። ከጨዋታው በፊት የእሱ ሚና በዛሬው ጨዋታ ላይ ለየት አድርጎ ለመጠቀም ያሰበ ይመስለኛል። ሙሌ ግን ሌላ አንድ ቼልሲ ጀርባውን እየተጠራጠረ እንዲጫወት የሚያደርገው ሁለት አጋጣሚዎችን ተመልክተናል። የሃይላይኑን ብሬክ ያደረጉበት ረጅም ኳሶች እና ከአሁን በኋላ ምናልባት አርሰናል ጎል የሚያስቆጥር ከሆነ ይህን ሃይላይን ብሬክ አድርጎ ሊሆን ይችላል። ሁለት አጋጣሚዎችን ተመለከትና አሁን ምናልባት ለጎል የቀረበች ኳስ ደግሞ የማርቲኔሊ አሁን ሂስቴት ነው ያደረገው። ትንሽ የመጠራጠር ነገር ነው እንጂ የመጀመሪያውን ተች እንዳደረገ ሾት አድርጎት ቢሆን ምናልባት ጎል ሊቆጠርበት ይችላል። ጥሩ ተርን አደረገ። ጉስቶንም ደግሞ ዴቭ እንዳልከው ያለ ማድነቅ እንጭ ብሎክ ያደረገው ግን አንተ ያነሳ ባለበት ሰዓት ሂትማፕ የነካውን የኮሬሽን እያስመለከተን ነበርና ሁለት ኳስ ነው የነካው እና ሃላንድ እና እሱ ሁለት ኳስ ቢነኩም ግብ ካስቆጠሩ ትችት ውስጥ አይገቡም። ባይነኩም ኳስ ውጤት ካመጡ እያለ ነው ኮሜንታሪው ራሱና እንዴት ከኳሱ እንደተነጠለ ያስመለከተን ያለው። ቤተሰቦቻችን 35ኛ ደቂቃ ከ37ኛው ሰከንድ ላይ እንገኛለን። ማሉ ጉስቶ እኖ ድንቅ ኳስ ከገብርኤል ማርቲኔሊ ግራ አተረፈ። ማሉ ጉስቶ ከማርታን ኢካም ቤተሰቦቹ የዘር ግንዱ የሚመዘዘው አባቱ የራግቢ ተጫዋች ነበር። ልጁ ደግሞ የእግር ኳስ ተጫዋች ነው። እየተመለከትነው እንገኛለን። የሊዮን አካዳሚ ውጤት ፈረንሳዊ ተጫዋች ነው። አሁን በግራ መስመር ላይ ኢንዞ ፈርናንዴዝ ረጅም ኳስ የሚጥል ይመስላል። አሁን ለአብደላፕ ሰጠ። ለአብደላፕ በቀኝ መስመር ላይ ገብርኤል ማጋለስ ፊት ለፊቱ ላይ አለ። ወደኋላ ኳሱን ለመለስ ተገዷል። እንደገና ሞይሴስ ካይሴዶ ለትሬቮ ቻሎባ ሰጥቶታል። ትሬቮ ቻሎባ 24 ዓመቱ እንግሊዛዊ ኢንተርናሽናል መለሰ ለጆረላቶ ሃቶ በግራ መስመር ላይ ለማርኮ ኩሪያ ሳሴታ ማርኮ ኩሪያ ለጆረላቶ ሃቶ እንደገና ለቻሎባ ሰጥቶታል። ቻሎባ ለወስኒ ፎፋና ለማሉጉስቶ ወደኋላ ኳሱን መልሶታል። ቤተሰቦቻችን ይህን ጨዋታ ከተወዳጅ ብስራት ኤፍኤም 101.1 ላይ የሬዲዮ ሞገድ ባሻገር በብስራት ዩቲዩብ እንደዚሁም በመረብ ዩቲዩብና ቲክቶክ ገጽ ላይ ወደ እናንተ እየደረሰ ይገኛል። እየገባችሁ የማህበራዊ ትስስር ገጾቻችን እንደዚሁ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። አሁን በግራ መስመር ላይ ፔሮ ኢካፔ ለገብርኤል ማርቲኔሊ ግን ምንድን ነው እያደረገ የሚገኘው? ዌስሊ ፎፋና ኳሱን በቀላሉ መቆጣጠር ቻለ። ምናልባት ማይክል አርቴታ እኖ 60 ደቂቃ መጠበቅ ያለበት አይመስለኝም። ገብርኤል ማርቲኔሊ ላይ ግን ውሳኔ ማሳረፍ ያለበት ይመስለኛል። ጨዋታው ላይ ነጥብ ይዞ አሸንፎ መውጣት የሚፈልግ ከሆነ ገብርኤል ማርቲኔሊ ምናልባት ደካማ ጎኑ ይመስላል። ምክንያቱም እዚህ ጨዋታ የመውደቅና የማለፍ ነው። ሌላ ደቂቃ ሙሌ እዚህ ጋር እኔ በዚህ ጨዋታ ላይ ምናልባትም አስፈላጊው ተጫዋች ገብርኤል ማርቲኔሊ ይመስለኛል። ምክንያቱም ስፔሶችን የሚያጠቃ አጥቂ ነው የሚያስፈልገው። በጣም ትክትክ ብሎ ስለሚጫወቱ ቅድም ካየ በጋብሪኤል ማጋሌሽን በበረኛው በኬፓ አሪዛባላጋ የተጣሉ ረጃጅም ኳሶች ቼልሲ አደጋን ሲፈጥሩ አይተናልና ማርቲኔሊ ያው ፍጥነት ስላለው ነው እዛ ቦታ ላይ መገኘት የቻለው። ለዛ እኔ አስፈላጊው ሰው ይመስለኛል። ምናልባትም
በጨዋታው የሆነ ሞመንት ላይ አንድ የሆነ ኳስ የሚያሳየን ይመስለኛል። ነገር ግን ውሳኔ ላይ ችግር ካለበት ምን ይሰራል? ስለዚህ ባገኘው አጋጣሚ የሚጠቀም ተጫዋች ይመረጣል ማለት ነው። እንዳይነት ተጫዋች ከመጠቀም ምክንያቱም ሁለት አጋጣሚዎችን አግኝቷል እስካሁን ድረስ በጣም ማቀበልም አልቻለም፣ ራሱ መጠቀም አልቻለም። ደግሞ ዋጋ ያስከፍላል። ጨዋታው 38ኛ ደቂቃ ከ18ኛ ሰከንድ ላይ ይገኛል። ሞይሴስ ካይሴዶ አልተረቦች አለ ማመለሰ እንደገና አንድሬስ ሳንቶስ ኳሱን በጥልቀት ለሮበርት ሳንቼዝ መልሶታል። የቀድሞ ብራይተን ኮብ አልቢዮን ተጫዋች ሮበርት ሳንቼዝ 28 ዓመቱ ስፔናዊ ኢንተርናሽናል አማር ሜዳ ላይ አንድሬስ ሳንቶስ የቫስኮ ደጋማ አካዳሚ ውጤት አንድሬስ ሳንቶስ ተሳሳተ። አሁን በግራ መስመር ላይ ገብርኤል ማርቲኔሊ በግራ መስመር ላይ ያለፈ ይገኛል። ገብርኤል ማርቲኔሊ አለፈ። ከግል ኳሷን ዌስሊ ፎፋና ተቆጣጥሯታል። ዌስሊ ፎፋና እነሆ ተዘጋጅቶ እየጠበቀው ይገኛል። የማሉ ጉስቶ በርላፕ አድርጎ በሚያጠቃበት ሰዓት ላይ ዌስሊ ፎፋና እሱም ቦታ በተደጋጋሚ እየሸፈነ እየተመለከተ ነው እንገኛለን። አሁን ደላፕ ኳሱን አግኝቶታል። 23 ዓመቱ እንግሊዛዊ ኢንተርናሽናል ደላፕ ግን ማርቲኔሊን ስታነሳም ብዙ ጊዜ ማርቲኔሊን ካየው ምናልባት አንዳንዴ የሚሳሳታቸው ስህተቶች በእርግጥ በዘንድሮ ዓመት ከፕሪሚየር ሊግ እና ሌሎች ቶርናመንቶች ይልቅ በቻምፒየንስ ሊግ ነው አይደለ የተሻለው ማርቲኔሊ በተደጋጋሚ እያየን ያለ ነው። ግን ደግሞ ካሊፎሪ ሲኖር ደግሞ ማርቲኔሊ በነፃነት ይጫወታል። ኤንኬፔ እና ካሊፎሪ የሚለያዩበት መንገድ አለ። አንዳንዴ ቦታን ስፔስን ይፈጥሩለታል። አንድ ለአንድ ስፔስ ማያገኝ ከሆነ ማርቲኔሊ ብዙ ጊዜ ይቸገራል፣ ለማለፍ ይቸገራል። ስፔስ የሚፈጥርለት ደግሞ እንደ ካሊፎሪ ያለ ጌም ሪዲንግ ጥሩ ነው። ቦታ ኳስ ጥልለታል። ኳስ መልሶ ወደኋላ ቤተሰቦቻችን ዩቲዩብ ላይ ካርድ ተሞልቶላችኋል። ዩቲዩብ ላይ ገብታችሁ ካርድ መሙላት ትችላላችሁ። በቼልሲ በኩል ግን ኢንዞ ፈርናንዴዝ የሚደንቅ ስራ እየሰራ ነው ያለው። ከኋላ መልሶ ይከላከላል። መልሶ ማጥቃቱን የሚያስጀምረው ኢንዞ ነው። የፓልመርን ስራ የምንጠብቀው ኢንዞ በመከላከሉም በማጥቃቱም የፓልመርን በማጥቃት እንደ ፓልመር እየሆነ መከላከሉን ዋና ስራውን ሳይረሳ በደንብ እያስቸገረ ያለው ታክቲካሊ ቼልሲ በቃ ይሄ የዋንጫ ትሬት እንደሆነ አመላካቸው ነው ጨዋታ ያሳየን ያለ ነው። በቃ ዋንጫ የሚበያ ቡድን የሚፈልገውን አይነት የጨዋታ ዘዴ ቀርቦ ያን ታክቲክ ሜዳ ላይ ተግብሮ እያስመለከተን ነው። ለአርሰናል እጅግ በጣም ኮንፈርት የሚነሳ ለቼልሲ ግን የሚፈልገውን የሚያደርግበትን መንገድ እያስመለከተን ያለው። ቤተሰቦቻችን ጨዋታው ጀምሯል። እዚህ ስቱዲዮ ላይ ዘዋ መድፈኛው አለ። ግጥም እንጠብቃለን። ነው ዘዋ መድፈኛው የአርሰናል ደጋፊዎች ለሙሌ ገጥማል፣ ለዳዊት ገጥማል፣ ለማይኮ ገጥማል፣ ለማናቀው ልጅም ገጥማል። ለምንድን ነው ለእኛ አልገጠምክልን እያሉ ይገኛሉ መድፈኛው ደጋፊዎች። ከአንተ ግጥም እንጠብቃለን እያሉ ይገኛሉ። አሁን የማዘመቻ አግኝተዋል። ቸልሲዎች የማዘመቻ አግኝተዋል። የቆመ ኳስ ይህን የማዘመት ምን ሊያደርጉት ይችላሉ? አብረን እንመለከታለን። ኤንዞ ፈርናንዴዝም ገጪ ነው፣ ፔድሮም ገጪ ነው። ለዛ ነው የሚፈለገው። ኤንዞ ፈርናንዴዝ የማዘመቱን ሊመታ ነው። የማዘመት ተሻገረ። ከፓሪዝ አባላ ጋር ወጥቶታል። እንደገና አንድሬስ ሳንቶስ ኳሱን ገጨ። ኳሱ ወደ ውጭ በቀጥታ መውጣት የቻለው ኳሱ በቀጥታ ወደ ውጭ ወጥቷል። 41ኛ ደቂቃ ዘዋ መቅጠል በምትፈልግበት ሰዓት ላይ እድል መውሰድ ትችላል። ችግር የለውም። ግን ደቂቃዎች በሄዱ ቁጥር ቼልሲ ከአርሰናል ይልቅ ሞር ወደ ጫና እየገባ ይሄዳል። አንደኛ ከሜዳ ውጭ ነው፣ ሁለተኛ የአንድ ጎል ዲፍረንስ አለ በማላቸው። ስለዚህ ደቂቆች በጨመሩ ቁጥር በዚህ ጨዋታ ይቀጥላል ብዬ አላስብም። ቼልሲ በተለይ በሰከንድ ሃፍ ላይ አሪፍ ጨዋታ ነው ያለን ብዬ አስባለሁ። ምክንያቱም ተጠቃሚ ቢያጠቃም ፖድካስት ካልተቆጠረ አርሰናል። ስለዚህ ቼልሲ ለማሸነፍ ግዴታ ማሸነፍ ነው። ጥሩ እግር ኳስ ለመመልከት ደግሞ አርሰናል አግብቶ ቼልሲ መርቃቱን ብንመለከት ደስ ይለኛል። ምክንያቱም ዌስትሃም ጨዋታ ላይ ከሁለት አንዳቸው ካላገቡ ይሄ ኮምፓክትነስ ብዙም ለሚመለከተው ነው ላይን አያስደስትም። ቼልሲ 2-0 ተመርቶ እኮ ዌስትሃም 3-2 አሸንፏል። እኔ ታክቲካል በትሉ በጣም ያስደስታል እውነቱን ለመናገር። ያ አንዳንዴ እነዚህ አይነት ፈተናዎች ለአርቴታ መቅረብ ይኖርባቸዋል። ኤግዚት ኤግዛም መውጫ አደረገው እኮ ኢንተራንስ 12 ግምት። ቤተሰቦቻችን 42ኛ ደቂቃ ከ38ኛ ሰከንድ ላይ አሁን ማርኮ ኮሪያ ኤንዞ ፈርናንዴዝ
ማክሽፍ የቻለው ኢንዞ ፈርናንዴዝ ኳስና መረብን አገናኘት ተብሎ ሲጠበቅ ስፔናዊው ኢንተርናሽናል በሞላ ነጠረ በጸራ እየተተቸው ከባሪዛ ባላጋ እንደተነኳስ ነው ወጣች። ሙሌ ቼልሲ ጎል የሚያስቆጥር ከሆነ ከስተት አርሰናል ጎል የሚያስቆጥር ከሆነ ሃይላይን ብሬክ በማድረግ ነው የሚመስለው። በተደጋጋሚ እያየን ነው በቼልሲ በኩል ስተቶችን በደንብ አነፍንፎ እየጠበቀ ያለ ያን ስተት ደግሞ ለመጥቃት ዝግጁ ሆነ ቼልሲ ነው እየተመለከትን ያለው። ኤንዞ ፈርናንዴዝ ያሁኑ ኳስ ስፔስ አግኝቷል፣ በደንብ ሰዓት አግኝቷል። የማቲያስ ኩኛን ሙቭመንት ያገኛል ተለቆለታል ስፔስ እና ኬፓ አሁንም ውድ በረኛ እንደሆነ ያረሳበትን ሴቭ ያደረገው ሙሌ። በነገራችን ላይ ጨዋታው እንኳን ተመለከተ አስተላለፉ ስንመለከት ጨዋታው ይህ ሊሆን እንደሚችል ቀርበን እያወራንበት ኬፓም ደግሞ ውዱ ጠባቂ እንደሆነ ያሳየበት ምሽት ነው። ረጅም ጠባቂ ነው። ኮምፎርታብል ሆነ ሴቭ ያደረገው ሴቭ ሲያደርግ ፓንች አድርጎ የወጣበት መንገድ ግሩም ነው። ግን ስለ ኢንዞ ያነሳው ነበር የቼልሲ የልብነት በአሁን ሰዓት ላይ ፓልመር በተጎዳበትም ሰዓት ኢንዞ ነው ዛሬ የሱ ሚና ጎልቶ እያየን ያለ ነው የኢንዞን ኳሊቲ ነው። ስለዚህ ኢንዞ ከካሴዶ ያስብላል በለደባ እየተናገረ ነበር ስለ ኢንዞ ፈርናንዴዝ 44ኛ ደቂቃ ከ17ኛ ሰከንድ ላይ ታይም የእናቶች የህፃናትና የቀዶ ሕክምና ማዕከል አብሮ ከኛ ጋር እያመሸ ይገኛል። ቤተሰቦቻችን ኤፕሪቺዜ ምንድን ነው እጅግ በጣም ጥሩ ኳስ ነበር ማግኘት የቻለው ነገር ግን አልደረሰበትም። ታይም ሆስፒታል አብሮ ከኛ ጋር እያመሸ ይገኛል። ቤተሰቦቻችን አድራሻቸው ከጃክሮስ አደባባይ ወደ ሳሊተ ምሕረት በሚወስደው መንገድ የቀድሞ ሜታ ፊት ለፊት ላይ ታገኟቸዋላችሁ። በ0994 063142 በ0956 999994 ላይ ታገኟቸዋላችሁ። ታይም የእናቶች የህፃናትና ቀዶ ሕክምና ማዕከል አብሮ ከኛ ጋር እያመሸ ይገኛል። 45ኛው ደቂቃ ተጠናቆ አርቢትሩ የሚጨምራቸው ደቂቃዎች ብቻ ይቀራሉ። ቤተሰቦቻችን ካርዱን በተደጋጋሚ እየጠየቁ አድማጮች ምናልባት እንደ ጨዋታው ትንሽ ይዘገየ አይደለም ለመፍታት አስቸግሯቸው ፒን የተደረገ ነው። በቁጥርና በወርድ የተጻፈ ነው። ፒን ተደርጓል። ማየት ትችላላችሁ ዩቲዩብ ላይ። ገብታችሁ ማግኘት ትችላላችሁ። ቤተሰቦቻችን ፒን አድርገናል እንዲመቻችሁ አድርገን ለቀቅላችሁ። ኢንዞ ፈርናንዴዝ አንድ ደቂቃ ብቻ ነው የጨመረው። ከአንድ ደቂቃውም የሰከንዶች ሽርፍራፊ ብቻ ይቀራል። ቤተሰቦቻችን ይህ ጨዋታ 0-0 ይገኛል። ሁለተኛው 45 ደቂቃ በጉጉት እንዲጠበቅ አድርጎታል። በሰዓት ላይ ፔድሮም ኳስ መለሰ ወደኋላ የቀድሞው የዋትፎርድ ላይ ብራይተን ተጫዋች አስደናቂ እንቅስቃሴ ተገናኝቶ ፈርናንዴዝ ጨዋታው ተጠናቀቀ። ቤተሰቦቻችን የመጀመሪያው 45 ደቂቃ ተጠናቋል። የካፕ የግማሽ ፍጻሜ መልስ ጨዋታ ኤምሬትስ ስታዲየም ላይ አርሰናል ከቼልሲ ጋር እያደረጉ የሚገኙ ጨዋታ የመጀመሪያው 45 ደቂቃ 0-0 ተጠናቋል። ሁለተኛው 45 ደቂቃ ስንመለስ ምን ሊፈጠር እንደሚችል አብረን እንመለከታለን። ቤተሰቦቻችን ታዲያ እናንተም አብራችሁ ከኛ ጋር አምሹ። የዩቲዩብ ገጻችን ሰብስክራይብ አድርጉ። በብስራት ዩቲዩብ፣ በመረብ ዩቲዩብ፣ በመረብ የቲክቶክ ገጽ በተወዳጁ በተመራጩ በተደማጩ በእግር ኳስ ትንቆራጩ ብስራት ኤፍኤም 101.1 የሬዲዮ ሞገድም ይህ ጨዋታ እዚህ በቅሎቤ ከሚገኘው ዘመናዊ ስቱዲዮ ላይ ወደ እናንተ መድረሱን ቀጥሏል። ጨዋታው በተንታኝነት ሚካኤል አሊቦ፣ ዳዊት ጌታቸው እንደዚሁም ዛሬ እንግዳችን የሆነው ዘዋ መድፈኛው ከ142,000 በላይ የቲክቶክ ገጽ ተከታዮች ያሉት አብሮ ከኛ ጋር እያመሸ ይገኛል። በኮመንተሪ እኔ ጋዜጠኛና ኮሜንታተር ሙሉጌታ ታወቀ፣ በቴክኒክ ቁጥጥሩ ደግሞ አሸናፊ አበራ አብረን እያመሸ እንገኛለን። የአጋራችንን መልእክት አድምጠን እስከምንመለስ ድረስ እነሆ ቤተሰቦቻችን እናንተ ገጾቻችንን ፎሎ፣ ሰብስክራይብ አድርጉ። አሸናፊ አበራ የታይም የእናቶች የህፃናትና የቀዶ ሕክምና ማዕከልን የአጋራችን መልእክት አስደምጦን ይመለሳል። አብራችን ቆዩ። ህመም በጊዜ ውስጥ ይታከማል። ታይሞች ነን። ታይም የእናቶችና የህፃናት ቀዶ ሕክምና ማዕከል
በሕክምና ማዕከላችን በጤናው ዘርፍ ብዙ አገልግሎቶችን እየሰጠን እንገኛለን። አጠቃላይ የሆድ ቀዶ ሕክምናዎች፣ የአዋቂና የህፃናት የአጥንት ሕክምና፣ ማንኛውም ድንገተኛ የጉዳት ሕክምናዎች፣ የህፃናትና የጨቅላ ህፃናት የቀዶ ሕክምና፣ በጽኑ ህሙማን ክፍሎቻችን የተለያዩ ሕክምናዎችን ጨምሮ በአጠቃላይ በዘመናዊ ማሽኖች ታግዞ አገልግሎቶቹን ይሰጣል። በእናቶች የሕክምና ክፍሉ የቅድመ እርግዝና ምርመራና ማማከር፣ የእርግዝና ክትትልና የማዋለድ አገልግሎት፣ የመካንነት ምርመራና ሕክምና እንዲሁም የህፃናት የአጥንትና ከአንገት በላይ ሕክምናዎችን በተጨማሪም የጽኑ ህሙማን ሕክምናን ጨምሮ የተለያዩ አገልግሎቶችን የምንሰጥ ሲሆን ተቋማችን የረጅም ጊዜ ልምድ ባካበቱ ስፔሻሊስት